የምንጠብቀው? እሱ ፍቅረኛው ጋር ሆኖ እስከሚጣላ ነው የምንጠብቀው ወይስ ምንድነው? እሺ ንገረኝ። እንደ ወንድም ቁጭ ብዬ ሁሉ ነገር አወራታለሁ። አንቺ ለሱ ስሜት አለሽ የለሽም? ቆይ ዳኒ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ውሸት ነው ይሄን ካንተው ጨፈካ እኔ መጫጊንቺ ያላንተ ደስታ ውሸት ነው ይሄን እኔ ከሱ ጎን ሆኜ ለምን ራሴን ጎዳለው? አሴት ሆነ ሀሜት ታግሽሃለው ኒማ ብርሃን በሌለው ጨለማ ስወድ ማኖሬ በንጹህ ልቤማ ፍቅሬን ማቅረቤ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰሞኑን በአንዳንድ ነገሮች ምክንያት አልተገናኘንም። ያው በሁኔታዎች አለመመቻቸት አልተገናኘንም ነበር። መቼም ስለሆነው ነገር ሁላችንም እናውቃለን፣ ስለተፈጠረው ነገርና እኔ በግሌ በጣም ነበር የደበረኝ በሰዓቱ እንደዛ በመሆኑ በመሲና በበረከት ምክንያት ማለት ነው። ያው ባለፈው መሲም ቅጽበታዊ ሆና እንደዛ ሆነች፣ በረከትም ትንሽ ስሜታዊ ሆኖ ነበር። እሱን ማረጋጋት በጣም ከባድ ነበር ምናምን በሰዓቱ እሷንም ሁለቱንም እንዴት እንደምናረግ ግራ ገብቶ ነበር እኔና ኪራ። ግን ከዛ በኋላ ለመሲም ገና ትናንት ነው የደወልኩላትና አወራኋት በሁኔታው። ያው መሲ በሰዓቱ ምን መሰላችሁ፣ መቼም ከኔ በላይ መሲን ማንም አያውቃትም። መሲ ማለት ለኔ አብሮ አደግ ልክ በቃ እንደ እህቴ ናት እና ልቧን አውቀዋለሁ። መሲ እንደዚህ አይነት የምትወል ልጅ አልነበረችም እና የሆነ ሁኔታ እሷ ጋር ልታስበው ስላልቻለች ነው በሰዓቱ እንደዛ ቅጽበታዊ የሆነ ንዴት ውስጥ የገባችው ምናምን። አንፈርድባትም መቼም በመሲ መሲም ልክ ናት በሰዓቱ ያደረገችውን ነገር ምናምን። መቼም ለሱ ምን እንዳላት ታውቃላችሁ፣ ምን አይነት አስተሳሰብ እንዳላት ምን እንደምታስብ እና በሰዓቱ ያኔ እንደዛ ሆና ስትሄድ ደውዬላት ነበር። ተናዳ ስለነበር ስልክም በሰዓቱ አላነሳችልኝም ነበር ምናምን እና በጣም በሰዓቱ ለኔም ደብሮኝ ነበር። ከዛ በኋላም ትንሽ ይሄን ነገር ማስተካከል እንዳለብኝ ስለተሰማኝ እኔ በቃ ኃላፊነት ወስጄ ይሄን ጉዳይ ማስተካከል ስላለብኝ ማለት በረከትም ክፉ እንደማያስብ መቼም ሁላችንን እናውቃለን። ያው ያደረገው ነገር ጥሩ ባይሆንም ልቡን እናውቀዋለን። የበረከትንም የመሲንም ልቧን እናውቀዋለን እና ይሄን ጉዳይ ለምን አላስተካክልም ብዬ አስቤኝ ነውና መሲ ደውዬላታለሁ እና በሰዓቱ ምን እንደተፈጠረ አይተናል። መሲም ስሜታዊ ሆና ሄዳ ነበር። በረከትም በጣም ራሱን መቆጣጠር አቅቶት ቆሞ ነበር። ዛሬ የመጣሁት ማስተካከል የምችለው ነገር ካለ የሁለቱን ጉዳይ ለማስተካከል አስቤ ነውና መሲን ከሰው ፊት ከነሱ ፊት ስጣራት ባለፈው ስሜታዊ ሆና በጣም ተናዳ ስለነበር እስኪ ዛሬ ደግሞ ብቻዋን አውርቼ የሚፈጠረውን ነገር አውርቻት ማስተካከል የምችለው ነገር ካለ ላስተካከል ብዬ አስቤ ነው ዛሬ ጠሯት። መሲን ደውዬላታለሁ እየመጣች ነው እና እስኪ ማስተካከል የምንችለው ነገር ካለ ጠይቃታለሁ። በቃ በግልጽ ሁሉም ጉዳይ እኔ ወንድሟ ነኝ፣ እንደ ወንድም ቁጭ ብዬ ሁሉ ነገር አወራታለሁ። የሚፈጠረው የሚስተካከል ነገር ካለ እናስተካክለዋለን። ምን ከሆነ የሚሆነው ነገር እስኪ ቆይ አብረን እናያለን። እንግዲህ ዛሬ መሲን እየጠበቅኳት ነው። መሲ እንዴት ነሽ? ሰላም ነው? ደህና ነሽ? ደህና ነህ? አለሁ ደህና ነሽ? አልጠፋሽ? አልጠፋሁ። በዛው ሄደሽ ጠፋሽ። ያው ትንሽ እንደዚህ ዘግተሽን ታውቂያለሽ? እንዲህ ይዘጋል? ያው አንዳንዴ ራስ ተማዳመጥ ምናምን ትፈልጋለህና ከዛ አንፃር ማለት የሆነ በነገሮች ስትናደድ ደግሞ ሰውን አግኝቶ ከማስቀየም ይልቅ የሆነ ገብቶሃል ራስ ከስታዳምጥ ነገሮች ቀስ እያልክ እያስተዋልክ ትሄዳለህና ከዛ አንፃር በሰዓት ሰው ማግኘት አልፈለኩም ነበር እና አስተውልሽ ጨርሽ። ያው እንደዛ ሳይሆን አሁን ተረጋግቻለሁ። ስለዚህ እንኳን ተረጋጋሽ። ስትቆጪ ታስፈሪያለሽ። ለዛሬ እኔ ራሱ በቆጣ እንዳንቺ ማስፈራ ይመስለኝ። አይ ዛሬ ራሱ ስትጠራኝ ስለዛ ጉዳዩ ምናምን ያልኩኝ አስቤ ነበርና ብቻዬን ስለዛ እንዳልሆነ ተስፋ አደርጋለሁ። እኔ ዛሬ ብቻሽን ላወራሽ ስለፈለኩኝ የጠራሁሽ።
ባለፈው ስሜታዊ ሆነሽ ምናምን ሄደሽ እና ብቻዋን አውርቻት ቢሆንስ የሚል ሐሳብ መጣልኝ። ቀድሜ አውርቼሽ ቢሆን ያው ሁላ ነገር ላይ ይፈጠር ይችል ነበር እና ስለዛ ጉዳይ ነው ላወራሽ ፈለኩት ዳኒ። ማለት አሁን እኮ አስፈላጊ አይደለም። አሁን እኛ ስለዛ ጉዳይ ማውራታችን ምናምን በቃ ምንም በቃ ያ የተዘጋፈ ታውቃለህ፣ በቃ ያለቀለት ነገር ነውና ስለዛ ነገር ማውራታችን አሁን ቢሆን አስፈላጊ አይደለም። በቃ ስለ ራሳችን ማውራት ካለብን ስለ ራሳችን ማውራት እንችላለን እኮ። ያን እኮ አንዴ እንደ ራሳችን ጉዳይ አድርገን ወስደናል። አይ እና ውስጥሽ ምን እንደሚያስብ አውቃለሁ መሲ። ዳኒ ምን አለ መሰለህ አሁን ላይ እኮ ማለት ነው በመካከላችን የተፈጠረው ማለት አሁን ስለዚህ ጉዳይ ማውራት ሳልፈልግ አሁን ገባውበት ሳልፈልግ ግን ደግሞ ቢሆንም ልነግር የምፈልገውና እንድትረዳኝ የምፈልገው ነገር ማለት ነው በቃ የሆነ እንዴት ልበልህ በቃ የሞተ ነገር አታውቅም። በቃ የሞተ ነገር እኮ የሞተ ሰው ነው አይነሳም አይደለ? በቃ በመካከላችን ያለው ነገር እኮ ኦሬዲ በቃ አለቀ። በቃ ገብቶሃል። አሁን ከሱ ጋርም ያለውን ነገር አውርቻለሁ። ምንም ማስተካከል የምችለው ነገር ስለሌለ ነው። ለዩቲዩብ ቤተሰቦችም ቢሆን ደግሞ ስላለው ነገር ነግሬያቸዋለሁ። ለሁሉም በቃ ከጎናችን ስላሉ ሰዎችም ለሁሉም ሰው ተናግሬያለሁ። ለምን መሰለ እዚህ ጋር የተፈጠረው ነገር እንዳልኩህ በቃ ያለቀለት ጉዳይ ነው። እሱ የራሱን ህይወት ጀምሯል፣ የራሱን መንገድ መርጧል። ስለዚህ የራሱን መንገድ መርጧል ማለት ደግሞ እኔ በሱ መንገድ ላይ ገባው ማለት እኔ ገብቷል። እኔ ራሴንም እጎዳለሁ፣ እሱንም እጎዳዋለሁ። ገብቷል። ስለዚህ አሁን የሰው ልጅውን ፍቅረኛ ያለው የራሱ የሆነ ህይወት ጀምሮ እዚህ ጋር የሁለታችን መታረቅ እናንተኛን ለማስታረቅ መሞከራችሁ በቃ ትርፉ ድካም ነው። ገብቷል። በዛ ሰዓት በቃ ስሜታዊ ሆኜ ስለነበር ይሄን ነገር ለእናንተ ማስረዳት አልቻልኩም። ግን በቃ አሁን ላይ አንተ መረዳት ያለብን ነገር ይሄ ነው ማለት በቃ ኦሬዲ የራሱን ህይወት እየኖረ ካለ ሰው ጋር ጓደኛ መሆኔ ምን ጥቅም አለው ስታስበው? እኔም ካለ መጎዳት በስተቀር ወይ ደግሞ እሱንም ካለ መጎዳት በስተቀር ምንም በቃ ገብቷል። ስለዚህ የሚሻለው ነገር ምንድነው? በቃ እንደዚህ ሆኖ መኖራችሁ ነው የተሻለ የሚሆነው። እሱም የራሱን ህይወት መርጧል። እኔም ደግሞ በቃ እግዚአብሔር ያበርታኝ የራሴን ህይወት እንዲሰጠኝ ደግሞ በቃ ራሴ እሞክራለሁ። ገብቶሃል እንጂ አሁን እዚህ ጋር እሱ ይቅርታ ስላለ ይቅርታ እኮ ትልቅነት ነው፣ ይገባኛል። ይቅርታ ለማድረግ ስህተት ሊሆን ይችላል። ግን ይቅርታ አደረኩለት ማለት ደግሞ እንገናኛለን እንደ በፊቱ ጓደኛ እንሆናለን ማለት አይደለም። ገብቶሃል? ለምን በቃ ጓደኛ የምትሆነው የውስጥህን የምታወራው ምን የምትለው እኮ ስትተማመን ነው። እሱ ደግሞ ስላላመነኝ ወይ ደግሞ እኔ የሱን የፍቅር ህይወት የምጎዳበት መስሎ ስለተሰማው ሊሆን ይችላል ይሄ ነገር የደበቀኝ። ገብቶሃል? ስለዚህ በእንደዚህ አይነት ጉዳይ ላይ እኔ ከሱ ጋር መመለስም አልፈልግም። በቃ ምንም ነገር አስፈላጊ አይደለም። ስለዚህ የተሻለ የሚሆነው ነገር ይሄ ነው እንደኔ ማሰበው ማለት ነው። ምን መሰለሽ መሲ፣ አሁን እኮ ባለፈው እንደዛ የሆነበት ምክንያት ገብቶሻል። የሆነ የራሱን ነገር አቅዶ አስቦ ይሻለኛል ብሎ መርጦ ቢሆን ኑሮ እንደዛ መጥቶ ማሪኝ ብሎ እንደዛ እስከማበድ ደረጃ ይደርስም ነበር ልጁ። አንቺም ደግሞ ልብሽን አውቀዋለሁ መሲ፣ ውጭሽ የተናደድሽ የተከፋሽ ይመስላል እንጂ ልብሽ ምን እንደሚያስብ አውቀዋለሁ። ገባሻ? ጥሩ አመለካከት ነው ያለሽ አንቺም ለሱ። እኔ አንተ እኮ ልትረዳኝ አልቻልከው ነገር እኮ ምን እንደሆነ ታውቃለህ? በቃ እኔ እኮ ደስተኛ እኮ ነኝ። እሱ ደስተኛ ስለሆነ ደስተኛ ያልሆንኩ መስሏችሁ ከሆነ በጣም ደስተኛ ነኝ። በቃ እንኳን ደስ አለው። ገብቶሃል? እንኳን በቃ የራሱን ህይወት በቃ ደስ ብሎኛል። የእውነት ጥሩ ነገር ይጣመው። ግን ደግሞ እሺ ማለት ዳኒ አሁን አንተ እሺ ምንድነው እያልከኛለህ? አሁን እሱ ጋር ሁኚ መጎዳት ነው ያለብኝ? እንደዛ ነው የምታስበው? ለምን ትጎጃለሽ? ማስተካከል የሚቻለው ነገር ካለ አስተካክለሽ ማየቱ ይጎዳል። ኖ አይደለም። እሱ የራሱን ነገር ከጀመረ እኔ ከሱ ጎን መሆኔ ምንድነው ጥቅሙ ነው? ገብቶሃል? እኔ እሱ ጋር ሁኚ ለምን በቃ እኔም እየተጎዳው እሱም እየተጎዳ ማለት እኔ ዳኒ በቃ ምን ልልህ እንደምችል አላውቅም። አንተ የኔን ስሜት ትረዳኛለህ ማለት እኔ አሁን በቃ የሆነ ማልቀስ ምናምን ሁሉ ነገር ሰልችቶኛል ታውቃለህ። በቃ በጣም ራሴን እየጎዳው ነው ምናምን ነገር ግን ማለት አሁን አንተ እኔን እየተረዳኸኝ ከጎኔ ያለ ሰው ነው ብዬ የማስበው በቃ እንደ ወንድሜ እንደ ጓደኛዬ ነው ብዬ የማስበው ሰው አልረዳኝ ሲል ምንድነው ማድረግ ያለብኝ? ማለት የሰው ልጅ ግዴታ ባፉ ወይ ደግሞ ይሄ ነው ብሎ መናገር መቻል የለበትም። ማለት ማደርገው ድርጊት ምን እንደሆነ ሊገባው ይገባል። ገብቶሃል? በቃ ይሄን ነገር እኔ መረዳት ካልቻለ ደግሞ በቃ የተሻለ መፍትሄ የሚሆነው እሱ የራሱን ህይወት ከመረጠ በቃ አለቀ። የሚሻለው ነገር እሱ የራሱን ህይወት መርጧል። እርግጠኛ ነሽ? እሺ ምንድነው ታዲያ? ማለት እሱ ፍቅረኛ አለኝ ብሎ ፍቅረኛውን መጥቶ አስተዋውቆኛል። ስለዚህ ምንድነው? እሺ ምንድነው ታዲያ? ይሄ ቀልድ ነው? አንቺ የእሱን ልብ እያወቅሽ እንደዚህ አትይም።
እኔም ደግሞ ያንቺን ልብ እያወቅሁ እንደዚህ ስልሽ በመሀላችሁ እንዲህ በህፃናት ጨዋታ ተራርቃችሁ እንዳትቀሩ ስለምፈልግ ነው። የህፃን ጨዋታ ጀመራችኋል እንደዚህ ነው። አንቺም ደግሞ በመሀል ቤት እንድትጎጂብኝ አልፈልግም። እህቴ ነሽ ገባሻ? ላለቅስ ነው። እሺ መስዬ ቆይ አንድ ጥያቄ ልጠይቅሽ። ምንድነው? እሺ ጠይቅ። አንቺ ለሱ ስሜት አለሽ የለሽም? ቆይ ታፈቅራለሽ አታፈቅሪው? እንድታለቅሽ አይደለም መስዬ። ዳኒ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? እንድታለቅሽ አይደለም መስዬ። እኔ አንቺ እንድታለቅሽ አልፈልግም። እንደዛ ሳይሆን በቃ ማለት አሁን እንደዚህ አይነት ጥያቄ መጠየቁሽ አግባብ ነው ማለት የሚሆን ነገር ነው። ለምንድን እንደዚህ የምትለኝ? መስዬ አታልቅሽ፣ እኔ ይጨንቀኛል። እኔ እንድታለቅሽ አይደለም። እኔ እየነገርኩ ነው ዳኒ። በቃ እኔ ሲጀመር ማልቀስ ሰልችቶኛል። በቃ እንደዚህ አይነት ነገር ማድረግ በጣም ነው ያስጠላኝ። የምሬን ነው። እኔ በዚህ ልክ መጎዳት በቃ ለምንድን ነው እኔ ከሱ ጎን ሆኜ እኔ ራሴ እንድጎዳ ለምንድን ነው የምትፈልጉት? ማለት እኔ ሲጀመር በቃ አንተ ራሱ ያወቅህ አይደል እንዴ? እኔ አሁን እሺ የማደርገው ነገር እኮ ግዴታ እንደማፈቅረው እኮ ባፌ የምናገር አይጠበቅብኝም። ፍቅረኛ እንዳለው አንቺ እርግጠኛ ነሽ? እሺ አሁን ቆይ አንቺ ፍቅረኛ እንዳለው እርግጠኛ ነሽ? እሺ ምን ላድርግ? ከዚህ በላይ ይዞ መጥቶ ከማስተዋወቅ በላይ እሺ ምን አለ? ወይ አብሮ ሲደርስ ነግራችኋለሁ አይደል? ያለ እኮ የለብኝም አይደል እንዴ? ይገባኛል፣ ግን ጊዜው ሲደርስ ነግራችኋለሁ አለ አይደል? ለምንድን ነው የሚደብቀን? እንደዚህ አይነት ነገር መደበቁሽ አግባብ በቃ ማለት ነው። ታዲያ መቼም ጊዜው ሲደርስ ነግራችኋለሁ ብሎ መጥቶ ይቅርታ የጠየቀሽ የሆነ ነገር ቢኖር ነው እንጂ እሱም ላንቺ ያለውን ስሜት ታውቂያለሽ አይደል? እንዲመስይ ምንም ማውቀው ነገር የለም ዳኒ። ሲጀመር ታውቃለህ እኔ በሁለታችን መካከል የነበረው የሆነ ሰው ነበረ ታውቃለህ። ያ ሰው አሁን ላይ በቃ ከመካከላችን ወጣ ብዬ ጭራሽ ፍቅራችን ይመለሳል ያልኩኝ ሳስብ ጭራሽ እንደገና እሱ ሌላ ፍቅር ጀምሮ ምናምን መጣ አይደል? ስለዚህ እኔ ከሱ ጎን ሆኜ ለምን ራሴን ጎዳለው? ከሱ ይልቅ እኮ አንቺ ነሽ የምትቀርቢኝ አይደል መስዬ? እኔ አንቺ እንድትጎጂ አልፈልግም ገባሽ? ግን አንቺ ለሱ ያለሽን ስሜት እያወቅኩ እሱም ለአንቺ ያለሽን ስሜት እያወቅኩ እንዲህ ተራርቃችሁ እንድትቀሩ አልፈልግም። መሲ ለምን ነው እንደዚህ የምትሆኚው? ዳኒ በቃኝ። እኔ ሁሉ ነገር አስጠልቶኛል። ጀመር እኔ ቤኪን እንደማፈቅረው ማወቅ ጠፍቶት ነው። እኔ ግዴታ በቃላት መናገር አለብኝ ይሄን ነገር። ጀመር ሁሉ ነገር ነው በቃ ይከበደኝ። በቃ በዚህ ጉዳይ ሁሉ ማውራት በጣም አስጠልቶኛል። በቃ እሱ ደስተኛ የሚሆነው ሌላ ሴት ጋር ከሆነ በቃ ደስ ይለኛል። እኔ እሱን ደስታ ነው የምፈልገው። መስዬ ደስተኛ ቢሆን እኮ ወደ አንቺ አይመጣም ነበር ገባሻ? አንቺም ደስተኛ የምትሆኚ ከእሱ ጋር ስትሆኚ እሱም ከአንቺ ጋር ሲሆን ነው ደስተኛ የሚሆነው። እኮ እና ታዲያ ለምንድን ነው ሌላ ሴት ጋር የመጣው? እሺ ታዲያ ለምንድን ነው ንገረኝ። እሱን ታዲያ እኮ ጊዜ ሲደርስ እነግራችኋለሁ ብሏል አይደል? ያ ነገር እስኪሆን ለምን አብረን አንጠብቅም? ምንድን ነው የምንጠብቀው? እሱ ፍቅረኛው ጋር ሆኖ እስከሚጣላ ነው የምጠብቀው ወይስ ምንድን ነው? እሺ ንገረኝ። ሊሆን ይችላል እንደዛ ባይሆን እኔ እንደዛ ብሎ ያወራኝ መስዬ ጀመር በቃ ከዚህ በላይ ማልቀስ የሚለብኝ ገብቶሃል ዳኒ? በቃ ስለዚህ አይነት ጉዳይ ድጋሚ ጠርተህ እንድታወራኝ ምንም ነገር አልፈልግም። ስለዚህ ጓደኝነታችን እንዲቋረጥ ማትፈልግ ከሆነ ከዚህ በኋላ ስለዚህ ነገር እንድታወራኝ አልፈልግም መሲ። እንግዲህ ቤተሰቦች መሲን አውርቻት አይታችኋል። ምንም እንዴት ነው እንደሄደች ዛሬ በግልጽ ያየሁት ነገር የመሲን ስሜት ነው። መሲ ምን ያህል ስሜት እንዳላት ለበረከት አይቻለሁ እና በረከትንም ለማውራት ሞክራለሁ። በረከት ለሱ ያለውን ስሜት ማረጋገጥ አለብኝ። ምክንያቱም እውነት ይሄ ነገር እንደተባለው በረከት ፍቅረኛው ከሆነች ያቺ ልጅ እኔ እህቴም ከሱ ጎን ሆና እንድትጎዳ አልፈልግም። ይሄ እውነታው ነው። እሷ ስሜታዊ ሆና እንደዚህ ነው የሄደችው ስለምታፈቅረው ነው። ማፍቀሯን አረጋግጠናል። በረከትን አወራዋለሁ። ቀጣይ ላይ በረከትን አግኝቼ ግልጹን ሁኔታ ጠይቀዋለሁ። ምንም ጊዜው ሲደርስ ምናምን የሚባል ነገር የለም። የበረከትን እውነታ መጠየቅ አለብኝ። ምክንያቱም ይሄ ነገር እውነት ከሆነ መሲ በመሀል ቤት እንድትጎዳብኝ አልፈልግም እና ውድ ቤተሰቦች በረከትን አግኝቼ አብረን እናወራዋለን። እናንተ የምትጠይቁት ነገር እኔም ጠይቀዋለሁ። እስከዛው ድረስ እንግዲህ ቤተሰብ መልካም